ጥቃት ፈጽመውብኛል ስትይ የነበረው ሰው ጋር ፎቶአችሁ ነው። ምን ሰምተሽኛል? በጣም ፍቅር ላይ ያላችሁ ትመስሉ ነበር። አይኖቻችሁ ራሱ ደስታ የተሞላባችሁ ናቸው። ማን ነው? ምን ፈለግሽ? የምትጠይቂኝ ወይዘሮ እስማኤል እስኪ ንገሪኝ፣ ምንድን ነው? ፍቅረኛዬ ፎቶ የላኩ ያው አላህ እኔ ለመደበር ፈልጌ ነው ፎቶን የላኩት። ባለፈው ይሄን ለፍቅረኛዬ ፎቶ ልክስ እኔ ከፍቅረኛ ጋር አጣልተሽ አይደለም እንዴ? እንዴ ለዚህ ነው እንደዛ ይሻላል? አዎ ይሻላል። እኔ ደግሞ በቀል ነው ጀመርኩ። ህይወቴ በጣም ስለተበላሸ ሜላት ማን እንደሆነ አሳይሃለሁ። Nee, moet je. ምን ኢሳ በህይወት አለች እንዴ? ወይኔ ሁሌም ቢሆን እውነቱን ላጎቴ ብነግረው በጣም እመኛለሁ። ከጭንቅላቴ ማጥፋት ብችል ደስ ይለኛል፣ ግን አልችልም። አፍራለሁ። በራሴ እጅ ቡጭቅጭቅ አድርጌ ብጥልሽ እመኛለሁ። እኛ አካባቢ ከዚህ በኋላ እኛ አካባቢ አንዴ እንኳን ባይሽ እመኚኝ፣ ፈጽሞ መረጋጋት አልችልም። ምህረት የሚባል ነገር አላደርግልሽም። ላጎቴ ከአባቴ ጋር የነበራችሁን ግንኙነት እነግረዋለሁ። ትሰሚኛለሽ? አሁን ከዚህች ወይዘሮ ሽንዝን አስወጧት። እንዳትነኩኝ፣ እንዳትነካኝ። ወይዘሮ ሽኒዝ እየመጣች ነው። ምን ተፈጠረ? አቶ አጋ ድርጅት ውስጥ እንዳትገባ ከለከላት። በጣም ይገርማል። በጣም የሚያሳፍር ነገር ነው። ምን ትመስላለች? እኔ ይሄ ቀን እንዲቆጭ ካላደረግኩ ሽኒዝ ካራቻይ አይደለም። እኔ ወይ አንተ አንዳችን ከዚህ እንወጣለን።